ሰላም ማለት አልፈልግም። ምክንያቱም አንዳንድ የማልፈልጋቸው ሰዎች ሰላምታ ሊደርሳቸው ስለማልፈልግ ማለት ነው። ወደ ጉዳዩ እገባለሁ እና በባለፈው በስራው ቪዲዮ ብዙ እይታና ኮሜንት ላይ አግኝቻለሁ። አመሰግናለሁ። አሁንም በሌላ ርዕስ መጥቻለሁ። እንዲህ ይላል። ጎተራው ሞልቶ በጋስ ከክረምቱ ልጆቹ እንዳይራቡ እንዳይከፋት ሚስቱ ለአገሩ ጸልዮ አማን አውለኝ ብሎ ከጠመደበቱ ከየት እንደመጣ ማን እንደተኩሰው ሳይታወቅ ጥይቱ ገበሬውን መታው ሞፈር ቀንበሩ ላይ አለፈ ህይወቱ። ዘመድ አዝማዶቹ አልቅሰው ቀበሩት የገበሬው ገዳይ ተባራሪ ጥይት። ለህግ እንዳይነገር በአገር የለም መንግስት። የገበሬው ገዳይ ከየት ነው ወደ የት? የግል ጠላት ነው ወይንስ የመንግስት? ፋኖቹም አልነኩት ለነጻነት ብለው ዱር ቤቴ ነው ያሉት። መንግስትም አልመታው የመንግስት ጉሮሮ በገበሬ እጅ ነው። የገበሬው ገዳይ ታዳ ወደ የት ነው? ለሰሚም ላሰሚም ግራ የገባ ነው። የገበሬ ነገር ሁልጊዜም እንዲህ ነው እና ከገበሬው ጎን የማይጠፋ ሲወድቅ ያየው ምንጊዜም ገበሬ በጠመደበት ቦታ ድምጹን ከሱ እየሰማ እሱም ሁልጊዜ ከገበሬው ጎን የማይነጠል የገበሬ ቅርብ ወዳጅ የነበረ ዝንጀሮ ነበርና በዛው በማሳ አካባቢ ሲዘራም ከዘራ በኋላ አፈር ያለበሰውን ጥሬውን ይለቅማል። ሲወቃም ምርቱን ይዞ ገበሬ ወደ ቤት ይዞ ሲሄድ ካውድማ ወደ ጠራራጊውን ምናምን የሚያገኝ ነበርና ዝንጀሮ ከዛ ለገበሬው የገበሬው አሟሟት በጣም ስለገረመው ዝንጀሮ እንዲህ አለ። ወዳጄ ገበሬ ወዳጄ ዝንጀሮ እኔም ልሙትና አብሬህ ልቀበር። እርሻው ጦም አደረ ምን በልቼ ልኖር። ማሽላውን ወቅተህ ምርቱን ስትወስዲ ጥራጊ ያገኛለሁ ካውድማው ስሄድ። ማሳውንም ዘርተህ ሳትመጣ ስትቀር ካፈር ያልገቡትን እለቃቅም ነበር። ወዳጄ ገበሬ አብሬህ ልሙት እኔም አንተን አልባ የለኝም ህይወት። ጥይት ተኳሽ በስቶ ብልህ እስከ ደንቆሮ ጥይት ተኳሽ በስቶ ብልህ እስከ ደንቆሮ ገበሬን ገደሉት ያለምን ጉሮሮ። መሳሪያ አንጋች በስቶ ከልክ በላይ መሳሪያ አንጋች በስቶ ከልክ በላይ ገበሬን ገደሉት ሞፈር ቀንበር ላይ። የገበሬን ውጤት ሳይበላ የገበሬን ውጤት ሳይበሉ ሰውይ በምድር መኪና በሰማይ አየር ማብረር አለ ወይ ሲል ዝንጀሮ ሀዘኑን ገለጸ። እና ፎሎና ላይክ አድርጉኝ። ከምር አመሰግናለሁ። ያው ወደ